ባለቤቴ ስራ የላትም። በባልና በስነ ልቦና ባለሙያ መካከል የተደረገ ውይይት። የስነ ልቦና ባለሙያው ባልን እንዲህ ብሎ ይጠይቀዋል። ቤተሰብን የምታስተዳድርበት ስራህ ምንድን ነው? እንዲህ ብሎ ይመልሳል። እኔ በባንክ ውስጥ የሂሳብ ባለሙያ ነኝ። ጥሩ፣ ባለቤትህስ? እሷ እንኳን ስራ የላትም፣ የቤት እመቤት ናት። ለቤተሰብ ቁርስ የሚያዘጋጀው ማን ነው? ባለቤቴ ስራ ስለሌላት እሷ ናት የምታዘጋጀው። ሚስትህ ስንት ሰዓት ነው የምትነሳው? ነገሮች ቀድሞ መዘጋጀት ስላለባቸው በጣም በማለዳ ትነቃለች። ለህፃናቱ ምሳ ታዘጋጃለች፣ ቁርስ ታበላለች፣ የትምህርት ቤት ንብረታቸውን እንደሰበሰቡ ታረጋግጣለች። ልጆችህ ወደ ትምህርት ቤት የሚሄዱት እንዴት ነው? ስራ ስለሌላት እሷ ናት የምታደርሳቸው። ልጆቹን ወደ ትምህርት ቤት ካደረሰች በኋላ ምን ታደርጋለች? አስቤዛ ለመገዛዛት ወደ ገበያ ትወጣለች። አንዳንድ ጊዜ አንድ ዕቃ ረስታ እንደገና የሚያለቅሰው ልጅ ጋር ተመልሳ ሄዳ መግዛት ይኖርባታል። ቤት ከተመለሰች በኋላ ህፃኑን መመገብ፣ ጡት ማጥባት፣ ዳይፐር መቀየር እና ለመተኛት ማዘጋጀት፣ ቤቱን ማጽዳትና ዕቃ ማጣጠብ አለባት። ታውቃለህ፣ ያው እሷ ስራ ስለማትሰራ። በአግራሞት ያየዋል። ምሽት ላይ ከቢሮ ስትመለስ ምን ታደርጋለህ? በእርግጥ እኔ ከባድ ቀን ስለማሳልፍ አርፋለሁ። ታውቃለህ፣ የባንክ ስራ ከባድ ነው። ጥሩ። ሚስትህ ምሽት ላይ ምን ታደርጋለች? እራት ታዘጋጃለች፣ ምግብ ታቀርባለች፣ እቃዎችን ታጥባለች፣ ቤት ታጸዳዳለች። ልጆቹን በቤት ስራ ከረዳቻቸው በኋላ ለመኝታ ታዘጋጃቸዋለች። ጡት ለማጥባትና እንዳስፈላጊነቱ ዳይፐር ለመቀየር ዘወትር ትነቃለች። ይህ በዓለም ዙሪያ ያሉ የብዙ ሴቶች የዕለት ተዕለት ተግባር ነው። ጎህ ሲቀድ ጀምርና ማብቂያ የለውም። ግን ደግሞ አይሰሩም ይባላል። በቤት ውስጥ የምትኖር እናት ዲግሪ ላያስፈልጋት ይችላል። ነገር ግን ከምንም በላይ አስፈላጊ የቤተሰብ ሚና እየተጫወተች ነው። ሚስትህን፣ እናትህን፣ አያትህን፣ አክስትህን፣ እህትህን ወይም ሴት ልጅህን አመስግን። ምክንያቱም መስዋዕታቸው በዋጋ ሊተመን የማይችል ነው። አንድ ሰው እንዲህ ብሎ ጠየቀኝ፣ ስራ የምትሰሪ ሴት ነሽ ወይስ የቤት እመቤት ነሽ? ምን ብዬ እንደመለስኩለት ታውቃላችሁ? በቀን 24 ሰዓት በቤት ውስጥ የምሰራ ሴት ነኝ። እናት ነኝ፣ አላርም ነኝ፣ ምግብ አብሳይ ነኝ፣ የቤት እመቤት ነኝ፣ አስተናጋጅ ነኝ፣ ነርስ ነኝ፣ አማካሪ ነኝ። ምንም የእረፍት ጊዜ የለኝም። ቀንና ሌሊት እሰራለሁ። አሁንም ተረኛ ነኝ። ደሞዝ አይከፈለኝም። እነዚህን ሁሉ ኃላፊነቶች የምወጣው በደስታ ነው። ለቤተሰቦቻቸው ደህንነት ህይወታቸውን ለሰጡ ሴቶች ሁሉ ምስጋና ይገባቸዋል። ህመምሽ ይሰማኛል፣ ብቻሽን አይደለሽም። አስተማሪ የእናትነት ታሪክ አለኝ የምትይ እባክሽ ከታች ባለው ስልክ ቁጥር ኮንታክት አድርጊ። ከሁሉም እናትነት ጀርባ አስገራሚ ታሪክ አለ።